وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين መጀመሪያ አንድ ነገር ላስታውሳችሁ ወዳለሁ ይሄን አንዳንዶቻችን ወይም ብዙዎቻችን እዚህ ላይ መሰብሰብን እንደ ቀላል ነገር ወይም እንደ ተራ ነገር ነው የምንመለከተው አንዳንዴም መድረሳ የማይመስለው ሰው አለ እዚህ ውስጥ ማለት ነው ምክንያቱም የቤቷንና አንዳንድ ሁኔታዎችን በመመልከት ማለት ነው ነገሩ ግን እንደዚህ እንዳይመስላችሁ በመጀመሪያ ደረጃ መሰብሰብ የሚፈልገው قال الله قال رسوله صلى الله عليه واله وسلم ይሄንን ለማለትና ይሄንን ለመስማት ብቻ ነው ሌላ ምንም የሰበሰበን ነገር የለም ቁርአንና ሐዲስን ለመማር እንጂ ሌላ ምክንያት ኖሮን አይደለም የተሰበሰብነው ስለዚህ ይሄንን ነገር ሁሉ ጊዜ ልታስታውሱት ይገባል ይሄንን ነገር ካስታወሳችሁ ደግሞ በዚሁ ላይ ልትገፉና ልትጸኑ ተገቢ ነው እንደምታውቁት ለምሳሌ ያህል ከዚህ ቀደም የነበሩና አሁን የሌሉ ልጆች አሉ ያው የጠለፋቸው ነገር ጠልፋቸዋል አላህ ይጠብቀን የሚጀምረው ብዙ ነው የሚጸናው ግን በጣም ትንሽ ነው ብዙ ሐቅ ቦታ ላይ የምታገኘው እንዲህ አይነት ሁኔታ ነው አላህ Subhanahu Wa Ta'ala የሰጠህን ጸጋ ማጣት የማትፈልግ ከሆነ መጀመሪያ አላህን አመስግን አላህ Subhanahu Wa Ta'ala ጸጋህን ሞልቶልህ ነው እንደዚህ አይነት ቦታ ላይ የተገኘኸው ይሄንን ሁሉ ጊዜ ልታስታውሱት ይገባል በዚህች ሰዓት የተለያየ ሰው የተለያየ ቦታ ላይ ይገኛል አብዛኛው ሰው ብትመለከት የተሻለ ሁኔታ ላይ አለ ተብሎ የሚባለው ሐላል ነገር ላይ ያለ ነው እንደዚህ ግን ቃል አላህ ቃል ረሱሉ ሰለላሁ ዐለይሂ ወሰለም ላይ የምታገኘው በጣም ጥቂት ነው በጣም ጥቂት ሆኖ ይያለ ደግሞ ከዚህ ጥቂቱ ደግሞ የሚዘልቀው በጣም እጅግ በጣም ጥቂቱ ነው ጽናት የሚባለው ነገር ጥቂቶች ብቻ የታደሉት ነው መጀመሪያ ላይ የሚጎርፈው ቢበዛም ማለት ነው አላህ Subhanahu Wa Ta'ala ልናመሰግን ይገባል አላህ Subhanahu Wa Ta'ala ይጨምርልህ ዘንድ ወይ ደግሞ በዚህ ሐቁ ላይ ያቆይህ ዘንድ ማለት ነው አንዱ ማለት የፈለኩት ይሄን ነው ሁለተኛው ነገር ብዙዎችን የሚወዘውዛቸው ምንድነው ከተባለ በሰፊው በሁለት ልንከፍለው እንችላለን አንደኛው ሹብሃት ሲሆን ሌላኛው ሸሃዋት ነው ሹብሃት የተለያየ ብጅታን የሚያጠቃልለው ነገር ነው አንዳንዴ ቢድዓ ላይ ያስገባሃል ሌላ ጊዜ ደግሞ ኩፍር ላይ ያስገባሃል ወልዒያዙ ቢላህ ከዚህ ራሱን መጠበቅ የፈለገ ሰው የቂንን ለማግኘት መሯሯጥ ነው ያለበት ምክንያቱም ከሹብሃት ምንም ነገር አይጠብቅም የቂን ቢሆን እንጂ ማለት ነው የቂንን ለማግኘት የፈለገ ሰው ደግሞ ዒልምን ሊሰንቅ ይገባዋል ልብ በል ትልቁ በሽታ ምንድነው ሹብሃት ነው ይሄ ሹብሃት ነው ብዙን ሰው ኩፍር ውስጥ ሽርክ ውስጥ ቢድዓ ውስጥ ያስገባው ያለው ማለት ነው ይሄንን ነገር መጠንቀቅ ፈልገህ እንደሆነ ምን ያስፈልጋል የቂን ያስፈልጋል የቂን ደግሞ በዕልም እንጂ በምንም ነገር ሊገኝ አይችልም ስለዚህ ዕልም ላይ ሊጠነክሩ ይገባል ሁለተኛው በሽታ ሸሃዋት ነው ስሜት የሚባለው ነገር ነው ስሜት የሚባለው ነገር ነፍስ የምትፈልገውና የምትመኘው ነገር ብዙዎችን ያጠፋ ይገኛል ይሄ ነገር አንዳንዴ ገንዘብ ሊሆን ይችላል ሌላ ጊዜ ተቃራኒ ጾታ ሊሆን ይችላል ወልዒያዙ ቢላህ እነዚህ ነገሮች እንግዲህ በተለያዩ መንገዶች ያሰራጫሉ ከሃዲያን በተለይ አይሁዶች ሰዎችን የሚያጠፋው ምን እንደሆነ ተገንዝበዋልና ራሳቸውም ጠፍተዋል ምን እንዳጠፋቸው ስለሚያውቁ እነዚህ ነገሮች በመበተን ላይ ተጠምደዋል እነዚህ ነገር የሚበትኑት እንግዲህ በተለያዩ መንገዶች ነው የመጀመሪያው ኢንተርኔት ሲሆን ሁለተኛው ደግሞ ዲሽ የሚባለው ነጃሳ ነገር ነው እንደዚህ ሲባል አንዳንድ ሰው አረ ሼክ ፈውዛን እኮ ይመጡበታል ይላል በመጀመሪያ ደረጃ የሼክ ፈውዛንም ሆነ የሌሎች መሻይኾች መምጣት ነገሩን የሚያበቃው አይደለም ሐላል የሚያደርገው አይደለም ሌላው መታወቅ ያለበት ነገር ደግሞ አንድ ነገር ጉዳቱ ካመዘነ አስሉ ላይ ንግግር ባናደርግም እንኳን ማለት ነው ጉዳቱ ካመዘነ حرام ነው የሚሆነው ጉዳቱ ያመዘነ ነገር በሙሉ ከጥቅሙ ማለት ነው ጥቅም ቢኖረውም እንኳን ጉዳቱ ካመዘነ حرام ነው የሚሆነው ስለዚህ እነዚህ ነገሮችን በጣም ልንጠነቀቅ ይገባል ዛሬ ኩፍርም ቢሆን እየተሰራጨበት ነው የምንመለከተው ይሄንን ነገር የመቋቋም አቅም የሌለው ሰው ሁሉ ነው እየተመለከተው ያለው ይሄንን ነገር ማለት ነው በጣም ያሳዝናል ከዚህም ጋር ግን ኢንካር የሚያደርገው በጣም ትንሽ ነው በል ይሄንን ነገር ኢንካር ማድረግ የጽንፈኞች አቋም ተደርጎ ሁሉ እስኪታሰብ ድረስ ማለት ነው ምናልባት በቤተሰቦች ላይ አቅም ላይ ኖርህ ይችላል ተሰሚነት ላይ ኖርህ ይችላል ነገር ግን አንተ ልትርቀው ይገባል ቤተሰቦችን ማስራቅ ባትችል ማለት ነው አንዳንድ ሴቶቻችን ምናልባት ሶሻል ሚዲያ ላይ አንዳንዶቻችን ተመልክተኑ ይሆናል ምን ይለጥፋሉ የሱና ፊት ብለው ለምሳሌ የወንድን ፊት ይለጥፋሉ በትክክል የሱና ፊት ሊሆን ይችላል ግን እነሱም ወደ እነሱ ሊመለከቱ አይገባቸውም حرام ነው يغضضن من أبصارهن አይኖቻቸውን ይስበሩ ተብሏል አይኖቻቸውን ሊሰብሩ ይገባቸዋል ዳዒ ቢሆን ወደ ዳዒ ሊመለከቱ አይገባቸው ወንዶች ወደ ሴት መመልከት እንደማይፈቀድላቸው ሁሉ ሴቶች ወደ ወንድ ሊመለከቱ አይገባም ክልክል ነው በርግጥ ክልክልነቱ ወንዶች ላይ የጸና ነው ከሴቶች ይበልጥ ማለት ነው እንደዚህ አይነት ቸልተኝነት ነው ብዙዎችን ያጠፋ ያለው ቀስ በቀስ ዛሬ ለምሳሌ የተሻለ ነገር ይመለከታል ሰው ነገ ዜና ያገሬን ሁኔታ ልይ ይላል
ዜና ተናጋሪው ማን እንደሆነ እንኳን እኮ አያውቅም الله سبحانه وتعالى በተከበረ ቁርአን ላይ እንጃአኩም ፋሲቁን ቢነበይን ፈተበየኑ ይላል ፋሲቅ ወሬ ይዞ ወደ እናንተ ቢመጣ ትልልቅ ወንጀሎችን የሚፈጽም የሚዋሽ ኸምር የሚጠጣ ዝሙትን የሚፈጽም ሰው ወሬ ወደ አንተ ይዞ ቢመጣ አጣራውን የተባልከው ዝም ብለህ አትቀበለውም አሁን ግን ማንንም ያውራው ማን በቴሌቪዥን ከመጣ በቃ እንደዚህ ሲባል ሰምቻለሁኝ ይላል እንዴት አወቅ በቴሌቪዥን እኮ ነው ይላል በቃ ቴሌቪዥን ዝም ወህይ ነው የሚመስለው አንዳንድ ሰው ዘንድ ማለት ክልክል ነው ዜናም ይሁን ማንኛውም ነገር የሸሪዓ ነገርም ቢሆን ወንዱ ወደ ሴት ሴት ወደ ወንድ ሊመለከት አይገባም አበደን እንግዲህ ምናል መጀመሪያ በዲን ይጀመራል ከዛ በኋላ ዜና ከዛ ወደላ ነገር ይገባል ድራማ የመሳሰሉ ነገር ማለት ነው ወደ አኽበት الاشياء ይገባል መጀመሪያ በሩን የዘጋ ሰው ነው የሚያርፈው አያስፈልገኝም እንደዚህ አይነት ነገር ብሎ የዘጋ ሰው ያርፋል እንደዚህ ሲባል አንዳንድ ሰው ዲሽ የሚባለው ነገር ከምን ጋር ማመሳሰል ይፈልጋል ከላፕቶፕና ከመሳሰሉ ነገሮች ጋር ማመሳሰል ይፈልጋል ፈሸታነ በይነሁማ በጣም ከፍተኛ የሆነ ልዩነት ነው በመካከላቸው ያለው አስለን ዲሽ የሚባለው ነገር አስሉ መሰረቱ ምስልን ማስተላለፍ ነው ይሄ ነው ስራው በቃ የሱ ወዚፋ ይሄ ነው የላፕቶፕ ወዚፋ ግን ይሄ ነው ልትለው አትችልም ፒዲኤፍ ብቻ ልታነብበት ትችላለህ ወይም ደግሞ መርጠ የመሻይኾችን ብቻ ልትመለከትበት ትችላለህ ሁለቱን ማመሳሰል የማይመሳሰሉ ነገሮችን ማመሳሰል ነው ተገቢ አይደለም ዙልም ነው ሌላው አቅም ሳይኖር የካህዲያንንና የመሰሎቻቸውን መጽሐፍት ማንበብ ይሄ ራሱ ሌላው ውዥንብርን የሚፈጥር ነገር ነው ለምሳሌ አንዳንዱ ንጽጽር አደርጋለሁ ብሎ ይገባል መጀመሪያ እኮ የራሱን አላወቀው የራስን ጠንቅቀህ ሳታውቅ እንዴት ነው ወደ ንጽጽር የምትገባው መጀመሪያ የራሳችንን እምነት ጠንቅቀን ልናውቅ ይገባናል ይሄ ጸዳኑን እምነት የደፈረሰውን ከማየት በፊት ማለት ነው ምንም አቅም ሳይኖር እንዴት ነው አንድ ሰው የነሱን እምነትም ልመልከተው ብሎ የሚለው በጨረፍታ ስለነሱ ማወቅ ጥሩ ነው ኩፍራቸውን የመሳሰለ ነገር ማለት ነው ነገር ግን አንብቤ ገነዘባለሁ ብለ የራስን ምንም ነገር ሳታይ ወደ እነሱ መሄድ ይሄ በጣም ከባድ ጥፋት ነው አቅምን ያላገናዘበ ውድበት ነው እንደው ከዛ አንዳንዱ ምን ይላል እንደነ ሸይኹል እስላም ተይሚያም እኮ በዚህ ጉዳይ ላይ ካፊሮችን በተመለከተ ለምሳሌ ሁለት ትልልቅ ሙጀለዶችን ጽፈዋል الجواب الصحيح لمن بدل دين المحسي እሱ እኮ ሸይኹል እስላም ነው የራሱን ጠንቅቆ የተገነዘበ የነሱንም በጥብቅ ያወቀ ጀግና ነው ምንም ነገር የማያውቅ ሰው ግን ዘሎ ለንጽጽር ራሱን ሊያጫ አይገባውም ራሱን ሊያስብ አይገባውም አይደለምና ምንም የማያውቀው የተወሰነ ያውቃሉ ብለን የምንላቸው በተለይ አንዳንዶቻችን ዘንድ ከነሳሊህ الفوزان የሚበጡ የሚመስሉንም አሉ እነዚህ ሰዎች ትልልቅ ጥፋት ውስጥ ራሱ እየገቡ ነው ያሉት አንዳንድ ጊዜ እነሱ መልካም ብለው የሚያስቧቸው ነገሮች አሉ እኛ ጋር የሉም ተብሎ ስለሚታሰብ ከነሱ ጋር ለመመሳሰል ተብሎ አንዳንድ መብተዳ የሆነ ነገር ያመጣል ለምሳሌ የወንድና የሴት እኩልነት ይሄ ጮት አሁን እየበዛ ነው በሰለፎቻችን እኮ እንደዚህ አይነት ነገር አይታወቅም ነበር ወንድና ሴት እኩል ነው አይባልም ከዚህ ማልፈው ምን ይላሉ የሃይማኖት እኩልነት الله المستعان ይሄ ግልጽ የሆነ ክህደት ነው ኩፍር ነው ከእስልምና ያስወጣል ሃይማኖት እኩል ተብሎ እንዴት ይታሰባል ትክክለኛው እምነት አንድ እምነት ብቻ ነው እሱም እስላም ብቻ ነው ሌላው እስልምናን የሚጻረረው እምነት በሙሉ ሰው ሰራሽና የሸይጣን መንገድ ነው ባጢል ነው ከዚህም ጋራ ምናልባት እዚህ ሀገር ላይ የታወቀ የሚባል ዳዒ ወይ ሙፍቲ ምን ይባል ይችላል ምን ይችላል ማንንም ሰው የፈለገውን የማመን በፈለገው የማመን መብት አለው ብሎ ይላል ይሄም ሌላኛው የኩፍር ገጽታ ነው ማንንም ሰው በፈለገው የማመን መብት የለውም بمعنى እያንዳንዱ ሰው አላህ Subhanahu Wa Ta'ala በብቸኝነት ሊያመልክ ይገባዋል ይሄ ሲባል አላህ Subhanahu Wa Ta'ala መብት አልሰጠውም ይያልን ነው እንጂ መብት አልተሰጠውምና አንተ ተነስተህ ከሃዲ በመሆኑ ትገለዋለህ ወይ የሆነ ነገር ታደርሳለህ ማለት አይደለም የተለያዩ ነገሮች ናቸው ሁለቱ ግን እያንዳንዱ ሰው የፈለገውን ነገር የማመን መብት አለው የማምለክ መብት አለው ድንጋይም ቢሆን ብሎ ማለት ይሄ ኩፍሩ ሰራህ በጣም ግልጽ የሆነ ወለል ያለ ምንም አይነት የማያሻማ ክህደት ብሎ ማለት ይሄ ነው የመሳሰሉ ነገሮችን እንጠነቀቅ ይገባናል ይሄ ሁሉ እምነትን የሚንድ ከእስልምና የሚያስወጣህ ነገር ነው ልክ እንደ ዘመናዊነት ነው ተብሎ የሚታሰበው አሁን የምንለው ነገር ግን እንደምንድን ነው የሚታሰበው እንደ ኋላ ቀርነት ከሆነም ኋላ ቀሮች ነን ምንም የሚያሳስበን ነገር አይደለም እኛ የተሸከምነውና የምንጮኸው እኮ ወህይን ነው ሰው ሰራሽ እምነት አይደለም የኛ እምነት የትኛውንም ሰው ሰራሽ እምነት እኛ አውቅና አንሰጠውም በጭራሽ አሁንም ግን እንደግመዋለን ይሄ ሲባል የዛን የክብደት ባለቤቱን ወይ ደግሞ የዛን እምነት ባለቤት የሆነ ነገር ታደርስበታለህ አይደለም ይሄ ደግሞ የሌሎች የጠማሞች አመለካከት ነው ነገር ግን ምን እንላለን ባጭሩ ስንደግመው ማንንም ሰው አላህ Subhanahu Wa Ta'ala በብቸኝነት የማምለክ ግዴታ አለበት ነብያችንን ሰለላሁ ዐለይሂ ወሰለም በነብይነት የመቀበል ግዴታ አለበት እንጂ ሁሉም የፈለገውን የሚያዝና የፈለገውን የማመን መብት አለው ተብሎ አይባልም በጭራሽ እንደዚህማ ከሆነ እንዴት ነው አላህ Subhanahu Wa Ta'ala
መቆሚያ መቋረጫ በሌለው አሳማሚ እሳት የሚቀጣቸው መብታቸው ከሆነ በኋላ ማለት ነው። አላህ Subhanahu Wa Ta'ala ከሃዲያንን ዘውታሪ በሆነ ቅጣት አሳማሚ በሆነ ቅጣት ይቀጣቸዋል በጀሃነም እሳት ማለት ነው። መካድ እምነት ከሆነ መብት ከሆነ እንዴት ነው አላህ Subhanahu Wa Ta'ala የሚቀጣቸው? ይሄንን ካል ደግሞ ምን ይከተላል? የሚገርመው ነገር ግን እነዚህን ቆሻሾች ማንም ሰው በፈለገው የማመን መብት አለው የሚሉትን ቆሻሾች መስረቅ መብት ነው ወይ ዝሙት መፈጸም መብት ነው ወይ ብለህ ብትጠይቀው አይደለም ነው የሚልህ። ለምን? ምክንያቱም ምዕራባውያን ይሄንንም ምን ይሉታል? መብት አይደለም ነው የሚሉታል። እነሱን ነው የሚከተሉት። አስፈላጊ ከሆነ የዚህን አመለካከት ባለቤቶች ልጠቅስልህ እችላለሁ፣ ተጠንቀቅ። እና አቡበከር አህመድና መሰሎቻቸው የዚህ እምነት አራማጆች ናቸው። እንዴት ነው እንደዚህ የሚታመነው? አንተ የአላህ Subhanahu Wa Ta'ala ባሪያ አገልጋይ የነብያችን አለይሂ ሰላቱ ወሰለም ተከታይ ሆነህ እያለ አንድ ሰው ጣዖትን የማምለክ መብት አለው ብለህ የምትለው አንድ ሰው ፈጣሪ ሶስት ነው ብሎ የማመን መብት እንዴት ይኖረዋል? ይሄ ሁሉ ምን አብጧል ባጢል ከባጢል ከብልሹ ነገሮች ሁሉ የገዘፈው መጥፎ ነገር ነው። በጣም ልትጠነቀቁት ይገባል። ሌላው ቅድም ያነሳነው ነጥብ ነበር። እሱም ምንድነው? ስሜትን በተመለከተ ለምሳሌ ሸህዋትን በተመለከተ ብዙዎቻችንን እያታለለ ያለው ሌላኛው ነገር ምንድነው? የዱንያ ጉዳይ ነው። ገና ከ10 አመት ከ12 ከ13 አመት ጀምሮ የዱንያ ነገር ናላውን ያዞረዋል አንዳንዱን ሰው ማለት ነው። በጣም የሚገርም እኮ ነው። የሁሉ ግን የቤተሰብ ችግር እንዳለ ነው የሚያሳየው። የአኺራ ጉዳይሳ ብዙም ይታሰብ አይደለም። وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال